ተመልከቱ ይህን ቪዲዮ እስከ መጨረሻ። እነዚህ ነው ማሸማቅ አለበት። እኛ ሙስሊሞች እኮ አይደለም። ሼር አድርጉ። በነገራችን ላይ ለአእምሮ የሚከብድን ነገር ግን ሳይገባን የተው ነው የለም አለ። ኦኬ እመቤታችን ድንግል ማርያም አምላክን እንዴት ወለደች የሚለው ጨርሰነዋል እንዴ? መርመረን አውቀነዋል እንዴ? እንዴት ይሆናል ማለት ፊትና ኋላ የሌለው ሁሉ እሁዝ ውስጥ ነው ሁሉን በእጁ የያዘውን ዓለምን ጠቅልል አድርጎ የያዘውን አምላክ በጠባብ ደረት በአጭር ቁመት እንዴት ሊወለድ ቻለ የሚለውን ገብቷቸዋል? አልገባንም። ናርም እስማኤል ፈጽሞ ብለን ግን እንደ ቅዱስ ኤፍሬም ዝም እንላለን። ይህንን ነገር ተናግረን የምንጨርሰው ምን መረምረው አይደለምና ዝም እንበል። ይሄ እንደዚህ ያለ ነገር ሲፈጠር አሁን ይኸውልህ አሁን እኔ የምናደደው ለምን መሰለህ? እንደዚህ ያለ ነገር ሲፈጠር ምን እናድርግ ነው አይደል ጥያቄ? ኦኬ እንደዚህ ያለ ነገር ሲፈጠር ለመማር ወይኔ ያ ረቢ በጣም ነው ያሳቁት። አልሐምዱሊላህ እኔ ሙስሊም በመሆኔ ይሄ ቪዲዮ ላይክ፣ ሼር፣ ኮፕሊንግ እያደረጋችሁ ለሁሉም እንዲደርስ አድርጉ። እኛ ሙስሊሞች መቼም አንሳደብም፣ በአላህ አንድነት እንገዛለን። አልሐምዱሊላህ ሙስሊም በመሆኔ